የሪሚዲያል ተማሪ ከሆናችሁ እንኳን ደስ አላችሁ። አዎ ምክንያቱም ሪሚዲያል ማለት ውድቀት ሳይሆን ወደ ትክክለኛው መንገድ የምትገቡበት ትልቅ የሆነ ወርቃማ እድል ነው። ሰላም እንዴት ናችሁ? ሪሚዲያል ትሪክሶች ነን። በዛሬው ቪዲዮአችን በሪሚዲያል ቆይታችሁ የሚያስፈልጓችሁና ማድረግ ያለባችሁን 5 ቁልፍ ነገሮች እነግራችኋለሁ። እነዚህ 5 ቁልፍ ነገሮችን ካደረጋችሁ የሪሚዲያል ቆይታችሁን በስኬት ማጠናቀቅ ትችላላችሁ። ይህን ቪዲዮ ላይክ በማድረግ ጀምሩ። የመጀመሪያው በበቀል የሆነ ጥናትን ማጥናት አለባችሁ። እንደሚታወቀው የሪሚዲያል ጊዜ አጭር ነው። ፍሬሽማን እንደሆኑት ተማሪዎች ሰፊ ጊዜ የላችሁ። ስለዚህ ከመጀመሪያው ቀን ጀምሮ እንደ ፋይናል ፈተና መዘጋጀት ይኖርባችኋል። በተጨማሪም ሪሚዲያል የተሰጠው የ11ኛ እና የ12ኛ ክፍል ክፍተታችሁን ለመሙላት መሰረታዊ ነገሮችን ሳትረዱ በፍጹም ወደፊትም እንዳትቀጥሉ ያላችሁበትን በደንብ ለመረዳት የተቻላችሁ ሞክሩ። በተጨማሪም ደግሞ ግባችሁን ማለፍ ብቻ ሳይሆን ወደ ፈለጋችሁ ዲፓርትመንት የሚያስገባ ውጤት ማምጣት መሆን አለበት። እያንዳንዱ ኩዊዝ፣ እያንዳንዱ የምትፈተኑት ፈተና የወደፊት የሙያ ምርጫችሁ ላይ ትልቅ ተጽዕኖ አለ። ስለዚህ የምታደርጉትን ሁሉ በጥንቃቄ ማድረግ እንዳትረሱ። ሁለተኛ፣ ምክንያት መስጠት ማቆም። በብሔራዊ ፈተና ላይ ለምን ይሄ መጣብኝ የሚለውን ጸጸት ዛሬውኑ መቅበር ይኖርባችኋል። ትኩረታችሁ ዛሬ እጃችሁ ላይ ባለው መጽሐፍ ላይ ብቻ ይሁን። በተጨማሪም መምህሩ የሚሰጠው ማጠቃለያ ብቻ ስለማይበቃችሁ የድሮ ፈተና ጥያቄዎችን መስራትና መለማመድ ለሪሚዲያል ውጤታችሁ በጣም አስፈላጊ ነው። በተጨማሪም የተለያዩ የዩቲዩብ ቪዲዮዎችን ለመመልከት ሞክሩ። ሶስተኛ፣ ጓደኛ ምረጡ። አብሯችሁ ላይብራሪ የሚውሉ ጥያቄ የሚጠይቋችሁና የሚያበረታቷችሁን ጓደኞች ወደ ራሳችሁ አቅርቡ። አንጨነቅ ያልፋል እያሉ ጊዜ የሚያባክኑ ሰዎችን ከራሳችሁ በተቻላችሁ አቅም ማራቅ ይኖርባችኋል። ሌላው ደግሞ የሪሚዲያል ትምህርቶች ተደጋጋሚ ስለሆኑ ለጓደኛችሁ ስታስረዱ እራሳችሁ ጭንቅላት ውስጥ ሴቭ እየተደረገ ይመጣል። ስለዚህ በግሩፕ የምታጠኑበትን መንገድ መፍጠር ይኖርባችኋል። አራተኛ፣ ጽናት። ለሪሚዲያል ትልቁ ጠላት ስንፍና ነው፣ ወይም ደግሞ ነገ አጠናለሁ ማለት ነው። አጭር ጊዜ ስላላችሁ በየቀኑ ቢያንስ ለ4 ሰዓት የግል ጥናት ሊኖራችሁ ያስፈልጋል። በተጨማሪም ውጤት የሚያስገቡላችሁና የምትቸገሩባቸው ትምህርቶች ላይ ለይታችሁ ሰፊ ጊዜ መስጠታችሁን በፍጹም እንዳትረሱ። የመጨረሻና 5ኛው ነገር ደግሞ የአእምሮ ጥንካሬ ነው። ካላለፍኩስ ባላልፍስ የሚል ፍርሃት በፍጹም ከራሳችሁ ማስወገድ አለባችሁ። ምክንያቱም ይህን ነገር በደጋገማችሁት ቁጥር ወደ ሪያሊቲው የፈጠራችሁት ነው የምትመጡት። ስለዚህ በመጀመሪያ ራሳችሁን አሳምኑ። ማለፍ እንደሚቻል፣ ወደ ዩኒቨርሲቲም እንደምትገቡ ራሳችሁን በማሳመን ጀምሩ። አይምሯችሁ ላይም ስሩ። በተጨማሪም ደግሞ ሁልጊዜ ትሁት መሆንን እንዳትረሱ። ከጓደኞቻችሁ ጋር፣ ከክላስሜታችሁ ጋር፣ በተጨማሪም ደግሞ ከአስተማሪያችሁ ጋር ጥሩ የሆነ ግንኙነትን ለመፍጠር ሞክሩ። ይህ ሁሉ በመጨረሻ የራሱ የሆነ ዋጋ ይኖረዋል። ታዲያ እነዚህን ሁሉ በማድረግ የሪሚዲያል ቆይታችሁን ወርቃማ ማድረግ ትችላላችሁ። የተሰጣችሁንም ይሄ አስፈላጊ የሆነ እድልን በትክክል መጠቀም ትችላላችሁ። በተጨማሪም ደግሞ ለዚህ የሪሚዲያል ጆርኒያችሁ የሚጠቅማችሁን አንድ የሞባይል አፕሊኬሽን ላስተዋውቃችሁ። ሪሚዲያል ትሪክስ ይባላል። ስልካችሁ ላይ አንዴ ካወረዳችሁት በኋላ የተለያዩ ሾርት ኖቶችን በሁሉም ሳብጀክት፣ በተጨማሪም ደግሞ የቪዲዮ ማብራሪያዎችን ማግኘት ትችላላችሁ። ከዛም በተጨማሪ የራሱ የሆነ ኩዊዝ አለው። የጥናት እቅድ የምታወጡበት የራሱ የሆነ ፕላነርም አለው። ይህንን የሪሚዲያል ትሪክስ የሞባይል አፕሊኬሽን ለማውረድ የሪሚዲያል ትሪክስን የቴሌግራም ቻናል አሁኑኑ ተቀላቀሉ። በሌላ ቪዲዮ እስክመለስ መልካም ጊዜ